ዩቲዩብ ላይ ቪዲዮ መቅረጽና መጫን ከመጀመራችሁ በፊት ፍጹም ልታውቋቸው የሚገቡ 5 ወሳኝ ነገሮች። እነዚህን ሳታውቁ ብትጀምሩ ጊዜያችሁና ጉልበታችሁን በከንቱ ልታባክኑ ትችላላችሁ። ዛሬ ዩቲዩብን ወደ ስኬት የሚቀይሩ 5 ምስጢሮችን በዝርዝር እንመለከታለን። በተለይ 5ኛ ደረጃ ላይ ያለው ለዩቲዩብ ቻናላችሁ ከፍተኛውን እድገት ይወጣላችኋል ማለት ነው። እስከ መጨረሻው ድረስ አብራችሁ ቆዩ። ሰላም ጤና ይስጥልኝ። ጀማል ላይ ከጀማል አካዳሚ ዩቲዩብ ላይ ጠቃሚ ያልኳቸውን ቪዲዮዎችን የምለቅበት ይህ የኔ ዩቲዩብ ቻናል ነው። ከወደዳችሁት ሰብስክራይብ፣ ሼር እንዲሁም ላይክ ማድረግ እንዳይረሳ። አሁን ቀጥታ ወደ መጀመሪያው ስቴፕ እናልፋለን። እስከ መጨረሻው ድረስ አብራችሁ ቆዩ። የመጀመሪያው ምንድነው? ትክክለኛ ኒች ማምረት ማለት ነው። ዩቲዩብ ላይ ማወቅ ያለባችሁ ነገር ምንድነው? የመጣውን ሁሉ ቪዲዮ አፕሎድ የምታደርጉ ከሆነ ለቻናላችሁ እድገት ገዳይ መሆኑን መረዳት አለባችሁ ማለት ነው። ዛሬ ስለ ቪዲዮ ኤዲቲንግ፣ ነገ ስለ ትምህርት፣ ከዛ ስለ ታሪክ የተለያዩ ቪዲዮዎችን የምትለቁ ከሆነ ዩቲዩብ ቻናላችሁ ላይ ዩቲዩብ አልጎሪዝሙ ግራ ይጋባል ማለት ነው። ለማን ማድረስ እንዳለበት ግራ ይገባዋል። መድረስ ላለበት አካል አያደርስም ማለት ነው። ስለዚህ እናንተ ማድረግ የሚጠበቅባችሁ ምንድነው? መጀመሪያ እናንተ ምን ችሎታ አላችሁ ነው ትልቁ ነገር። የምትችሉት ነገር ካለ ለምሳሌ ስለ ቪዲዮ ኤዲቲንግ ሊሆን ይችላል፣ ስለ ትምህርት ሊሆን ይችላል፣ ስለ ታሪክ ማንበብ ሊሆን ይችላል፣ ዜና መስራት ሊሆን ይችላል፣ ስለ ቭሎግ ማድረግ ሊሆን ይችላል። ስለዚህ እናንተ የምትችሉት እናንተ ይችላሉ ያላችሁትን ኒሽ መርጣችሁ አንዱ ወጥ የሆነ ነገር መስራት አለባችሁ ማለት ነው። ይህንን የምታደርጉ ከሆነ የዩቲዩብ ቻናላችሁ ከፍተኛ እድገት ይኖረዋል ማለት ነው። ሁለተኛ ደረጃ ላይ የምናገኘው ምንድነው? ኮፒራይት ነው። ኮፒራይት የምንለው ምንድነው? እንግዲህ የራሱ ቪዲዮ አምጥተን ዩቲዩብ ቻናላችን ላይ የምንለቅ ከሆነ ማለት ነው። ይህንን የምናደርግ ከሆነ የተለያዩ ቪዲዮዎች ሊሆን ይችላል፣ ፎቶዎች ሊሆን ይችላል፣ እንዲሁም አውዲዮዎች ሊሆን ይችላል። እነዚህን ለቀቅን ማለት ቻናላችን ገና ሳይጠነክር የሞኔታይዜሽን ላያሟላ ይችላል። ሌላ ቀርቶ ሞኔታይዜሽን ቢሆን እንኳን የዩቲዩብ ፓርትነር ፕሮግራም መቀበል አይችልም ማለት ነው። ስለዚህ እኛ ማድረግ ያለብን ምንድነው? የራሳችን የሆነ ቪዲዮ በመቅረጽ የተለያዩ አውዲዮችን ሊሆን ይችላል፣ ፎቶዎችን ሊሆን ይችላል፣ በራሳችን ክሬት አድርገን አፕሎድ ማድረግ ይጠበቅናል ማለት ነው። ስለዚህ የራሳችንን የሆነ ቪዲዮ መስራት አለብን ማለት ነው። ሶስተኛ ደረጃ ላይ የምናገኘው ታምብነል እና ታይትል። ብዙዎች ጀማሪ ዩቲዩበሮች የሚሰሩት ስህተት ምንድነው? ለቀን ተጠጠቅ ከሰራን በኋላ ታምብነል እና ታይትል ላይ ብዙ ውጤት አናመጣም ማለት ነው። ስለዚህ ዋናው ደግሞ ቪዲዮችን ጥራት ቢኖረውም የሰዎችን ስሜት የሚገፋፋ ካልሆነ ታምብነል እና ታይትል ምንም ትርጉም አይሰጥም ማለት ነው። ያስል ቢያምር ቪዲዮችን ታምብነል እና ታይትሉ የግድ ሳቢና ማራኪ የሰዎችን ስሜት ቃል መሳብ አለበት ነው። ስለዚህ እኛም ታምብነሉን ጎላ አድርገን ፎንታችንን አሪፍ የሆነ ፎንት መርጠን ይህንን መስራት መቻል አለብን ማለት ነው። ሌላው አራተኛ ደረጃ ላይ የምናገኘው ምንድነው? ኮንሲስታንሲ ነው። ብዙዎች ጀማሪ ዩቲዩበሮች የሚሰሩት ስህተት ምንድነው? በአጭር ጊዜ ውስጥ ውጤታማ እንሆናለን ብለው ያስባሉ ማለት ነው። ነገር ግን ይሄ ከሆነ የራቀ ውጤታማ ለማምጣት የግድ ኮንሲስታንሲ ያስፈልገናል። ውጤታማ ለመሆን ቢያንስ በትንሹ 2 ወርም 3 ወርም አሊያም ደግሞ ዓመት ሊፈጅብን ይችላል ማለት ነው። ኮንሲስታንሲ እስካለን ድረስ በአጭር ጊዜ ውስጥ ውጤታማ አንሆንም። ስለዚህ እኛ ምን ማድረግ አለብን ማለት ነው? ለምሳሌ እቅድ ማውጣት አለብን ማለት ነው። በሳምንት ምን ያክል ቪዲዮ መቅረጽ አለብን፣ በሳምንትስ ምን ያክል ቪዲዮ አፕሎድ ማድረግ አለብን የሚለውን ይህንን የራሳችን የሆነ እቅድና ፕላን አውጥተን ኮንሲስታንሲ ሊኖረን ይገባል ማለት ነው። አፕሎድ በምናደርግበት ሰዓት ተመሳሳይ ሰዓት ማድረግ አለብን ማለት ዩቲዩብ አልጎሪዝም እንዲረዳን ተመሳሳይ ሰዓት የምናደርግ ከሆነ በቀላሉ ዩቲዩብ አልጎሪዝሙ እና ተመልካቾቻችን በዛ ሰዓት እንዲጠብቁ ያደርጉናል ማለት ነው። ስለዚህ ውጤታማ ለመሆን ከፈለግን እኛ ኮንሲስታንሲ ያስፈልገናል ማለት ነው። 5ኛ ደረጃ ላይ የምናገኘው ምንድነው? ዩቲዩብ አልጎሪዝም ነው። ቪዲዮ ከመቅረጻችንና ዩቲዩበር መሆን ካሰብን እኛ ዩቲዩብ አልጎሪዝሙን መረዳት ያስፈልገናል ማለት ነው። ዩቲዩብ አልጎሪዝም የሚፈልገው እሱም አንድ ነገር ብቻ ነው። ሰዎችን ለረጅም ሰዓት በዩቲዩብ ቻናላችን ቪዲዮአችንን ከፍተው እንዲቆዩ ማድረግ ነው ማለት ነው። ስለዚህ እኛ ምን ማድረግ አለብን? ለረጅም ሰዓት ቪዲዮአችንን ከፍተው እንዲቆዩ ቪዲዮአችን ሳቢና ማራኪ መሆን አለበት። ታምብነል እና ታይትሉ የሰውን ስሜት የሚገዛ መሆን አለበት ማለት ነው። በየመሃሉ ደግሞ ሰዎችን የማያሰለች መሆን አለበት ማለት ነው። ቪዲዮአችን ሰዎች እንዳይሰለቹ ኤዲት ስናደርግ
ይህንን የሰዎችን ስሜት እንዲስብ ማድረግ አለብን ማለት ነው። ነገር ግን ይህንን የማናሟላ ከሆነ ሰዎች ለትንሽ ሰከንድ ያክል የሚቆዩ ከሆነ ዩቱብ አልጎሪዝም ምን ብሎ ያስባል ማለት ነው። ይህ ቪዲዮ ሌሎች ሰዎች አይመከርም መጥፎ ነው ብሎ ስለሚያስብ ሌሎች ሰዎች ሪኮመንድ ያደርገው ማለት ነው። ስለዚህ እኛ ቪዲዮአችንን ኤዲት በምናደርግበት ሰዓት የሰውን ስሜት ሀሳባቸውን ለረጅም ሰዓት እንዲቆዩ ማድረግ አለብን ማለት ነው። ይህንን የምናደርግ ከሆነ እኛ ዩቱብ ላይ ስኬታማ የማንሆንበት ምንም ምክንያት የለም ማለት ነው። ዩቱብ ለመጀመር የሚያስፈልጉ 5 ሚስጥራዊ ነገሮች እነዚህ ይመስሉ ነበር ማለት ነው። እነዚህ ካሟላን ዩቱብ ላይ ስኬታማ የማንሆንበት ምንም ምክንያት የለም ማለት ነው። እስካሁን ስትከታተሉት የነበረው እስካሁን ይመስል ነበር። ከወደዳችሁት ሰብስክራይብ፣ ሼር እንዲሁም ላይክ ማድረግ እንዳይረሳ። የሚቀጥለው ቪዲዮ እስከምንገናኝ ድረስ ያላችሁበት ሰላም ብለን